ይህ የአዲስ እይታ የዩቲዩብ ቻናል ነው። አዲስ እይታ ተደራሽነቱን በማስፋት እነሆ ደጆን ተሻግሮ ከእጆ ደርሷል። ኤልያስ ይባላል። ኤልያስ ተክለሚካኤል። ርብቃና ኤልያስ ያው የህብረት ሽርክና ማህበር ነው። ባለቤቴ ነች ርብቃ። በጣም ጎበዝ ታታሪ፣ የድርጅቱ ዋና ስራ አስኪያጅ እሷ ነች። እኔ ምክትል ስራ አስኪያጅ ነኝ። ድርጅታችን ያው ርብቃና ኤልያስ የወረቀት ዘሚል ማምረቻ ህብረት ስራ ማህበር ሽርክና ይላል። ወረቀቶች እናመጣለን ከናዝሬት አዳማ። ካመጣን በኋላ ኦርደሮች ሲኖሩን በኦርደሮቹ በሚፈልጉት ሳይዝ ላርጅ፣ ስሞል እና ቢግ አለ። በእነሱ ሳይዝ አጀስት አድርገን በሜትር ተለክቶ ጥፋት የሚታጠፉበት ይታጠፍና እዚህ ጋር ፕሮሰሱ ይጀምራል። ከዚህ ቀጥለን ያለውን ወደሚቀጥለው ጋር እንሄድና ጥፋቶቹን በኮላ መስመር እየተያዘ ይታጠፉና ይገባሉ። ከዛ ጠርዝ እየወጣበት እዛ ጋር ከዚህኛው እንዳለፈ ወደዚህኛው ይሄዳል። ጣፎቹ የታጠፉት መጋጠሚያዎቹ ዝርግ ስለሆነ መታጠፊያዎቹ ላይ ኮላ እየተቀባ ይጣበቁና ቅርጽ ይይዛሉ። መለስተኛ ቅርጽ እየያዙ ይመጣሉ። ከዛ በፊት ግን እዛ ጋር እንትን ያልኩት የሚፈልጉት ድርጅቶች በፕሪንት ከሆነ ቀድመን በሳይዙ ፕሪንት እናስደርጋለን። ፕሪንት ቤት ሄደን ፕሌት አሰርተን በፕሌት ፕሪንት ካስደረግን በኋላ ባለው ሳይዝ የታጠፈ ወደዚህ ጋር ይሄዳል። ኮላ እየተቀባ እዚህ ቅርጽ እየያዘ ነው። እዚህ ጋር የቀባችሁ ነበር፣ እዚህ ጋር ቅርጽ እየያዘ ነው። እዚህ ጋርም እየቀባች አለ። በህብረት የሚሰራ ስራ ነው። የዚህኛው ስራ ካለቀ በኋላ ደግሞ የቅርጾቹ ይሄ ካለበት ሌቭል ላይ እየተነሳ በትክክለኛ ደግሞ ጎኖች ይወጡለታል። ምክንያቱም 4 ሳይድ ስለሆነ ያለው ቶፕ፣ ቦተም እና ሌፍት እና ራይት ሳይድ ስላለው ቅርጾች እየወጡለት መስመር ይዛሉ። መጨረሻ ላይ መሀል ለቂላቸው ይጣበቅና የካምሱር ተበስተው የፔፐር ባግ ከዚህ ይዘው ገመድ ገብቶላቸው ታስረው ፔፐር ባግ ይሆናል። እንደዚህ ነው ሂደታቸው የሚሰራው። ለዛ ደግሞ የተሰሩ ሳምፕሎች አሉ። እዚህ ጋም እንዴት ገመዶቹ እየታሰሩ እንደሆነ የጫማ ክር ማሰሪያዎች ናቸው። ገመዶቹ ይታሰራሉ። እነዚህ ሬዲ ይሆናሉ። 2 የተደረጉ ለአንዱ ላይ 4 ስለሆነ የሚያስፈልገው 4 ይታሰራል። ምክንያቱም ስንይዛቸው በአራቱም ሳይድ እኩል እንዲሆኑ እኩል ሌቭል እየተቆረጡ ነው የሚታሰሩት። ከዛ ይሄንን የሚያስራው እንትን እያሰረ እያስገባ ይቀመጣል። ሲያልቁ ልክ በዚህ አይነት ሆነው ለተጠቃሚዎቹ ኦርደር ላደረጉት ሰዎች ዴሊቨር እናደርጋለን። ዴሊቨር የምናደርገው በነፃ ነው። ስለዚህ ይህን ወስደን እናስረክባለን። በዚህ ሁኔታ ነው እየተሰራ ያለው። እንግዲህ አሁን ትልቁ ነገር የቦታ ጥበት ነው እንጂ ከዚህም በላይ ሰፍቶ መሰራት ይችላል። ምክንያቱም ገበያው በደንብ አለ። ገበያው ከአየር ንብረት ጋር ከተፈጥሮ ጋር በተባለው ነገር የወረቀት ነገር የሚዛመር ነገር ስላለው ፐርሸብል ነው ማለት ወዲያው ተበላሽቶ ከአፈር ጋር የሚጓር ስለሆነ እንደ ላስቲክ የማይበሰብስ ሆኖ ለአካባቢ ችግር የሚያመጣም ስላልሆነ ከአካባቢው ጋር ፍሬንድሊ የሆነ ስራ ነው። ቢዝነሱም ጥሩ ነው እና የቦታ ጥበት ነው ትልቁ ነገር። የቦታ ጥበት እንግዲህ በሂደት እያየን ከእግዚአብሔር ጋር የሚሆን ነገር እናደርጋለን። የጀመርንበት በአጋጣሚዎች ወደ ውጭ ወጣ ነበር ለቤተሰብ ጉዳይ ከኢትዮጵያ ውጭ ማለት ነው። እና የፕላስቲክ ምርቶች ወደፊት እየቀሩ እንደሚመጡ ያየው ተሞክሮ ነበር። እና ለምንድን ነው የወረቀት ባግ መስራት የማልፈልገው የሚል ነገር ሀሳብ ነበረኝ። በ2015 ላይ አዲስ እይታ ሲያስተዋውቅ ሰማሁ፣ በሬዲዮ ላይ ሰማሁና ሄድኩኝ። ኬኬር ህንፃ ላይ ሄጄ አናገርኳቸው። ያለው ነገር ጥሩ ነበር። የኮርስ ለ1 ሳምንት ይሰጣል ተባለ። ግን ስጀምር በአንድ ሳምንት ምን ያህል ወጥቶ ይሰራል የሚል ግምት አልነበረኝም። ከገባው በኋላ ግን በቃ ዳይናሚክ ሽፍት የሚያደርግ ምክንያቱም ውስጥሽን ያለውን ፍላጎት በትክክል እንዴት መስራት እንዳለብሽ ምን ማሳካት እንደምትቺ ከውስጥሽ የሚወጣ ነገር እንዳለ በትክክል ያየሁበትና ኮርሱን በአንድ ሳምንት ነው የወሰድኩት። አንድ ሳምንት ወስጄ ጨረስኩ። የመጨረሻው ቀን ላይ ወጣን
ወርክሾፕ ወጥተን ወርክሾፕ ስልጠና ወሰድን 2 ሰዓት ወይ 3 ሰዓት። ፍላጎቱም ስለነበር በደንብ ነገሩን ተረዳው። ከዛ በኋላ መጥቼ ለባለቤቴ ያው ለርብቃ እንዴት እንደሚሰራ አሳየዋት። እሷ ወዲያው ምንም ነገር አንድ የከያዘች ብቃት ነው አንድ ያሳየዋት። እሷ ሞር አፕግሬድ አድርጋው ኦልሞስት 3 ዓመት ድረስ እሷ ነች እየመራች ያለችና በሚገርም ፕሮግረስ እየቀጠለ ነው ያለው። የቦታ ጥበት ነው አሁን ትልቅ ችግር ሆነብን እንጂ ቦታ ሰፋ ያለ ቢገኝ ማሽንም ማስበን ነበር። ሄደን ሁሉ አናግረናል። አስፈተን መስራት ነው የምንፈልገው። ምክንያቱም ከአካባቢ ጥበቃ ጋር ፍሬንድሊ የሆነ ቢዝነስ ስለሆነ አዋጭ ነው። አዲስ እይታ ጋር ያየሁትና ወደ አዲስ እይታ እንድመጣ ያደረገኝ ውጭ እንዳልኩሽ ያየሁት ነገር ውሃ የሃይላንድ መግዣ ይገዙና ከሞል ተመልሰው ሲመጡ ድርጅቱ ብር ይሰጣቸዋል ባዶን ፓኮ ሲመልሱ። ያ ምንድነው ላስቲኬትም ወድቆ እንዳይቀር ያበረታታል። እዚህ ደግሞ ስንመጣ ወደ ክፍለ ሀገር በምንመጣበት አጋጣሚ በጣም በርካታ ላስቲኮች በየአፈሩ ላይ ወድቀው ሳይበሰብሱ ለከብቶችም ጠንቅ ሲሆኑ አይቻሉ። በአይን ያየሁት ነገርና ወረቀት ስራ ግን ኖርማሊ በስባሽ ነው ከአፈር ጋር ተሆኖ ስለሚዋሃድ ምንም ይረብሸው ነገር የለም። በዛ ላይ ኮንሱም ሲደረግ ምንም ነገር ሂደት ነው። በሂደት ውስጥ ሰዎች ይሰራሉ፣ ይጠቀማሉ፣ ይሰራሉ። ሰርኩሌሽን ስላለው የሚጠቀማለ የሚሰራል። በዛ ውስጥ ተጠቃሚ እንደምንሆን በማሰብ ነው ወደ ቢዝነሱ ለመግባት ያሰብኩት። አዲስ እይታ ገብቼ ምን አገኘው የሚለው ላይፍ ስታይልሽ ኮምፕሊት ይቀየራል። ቢዝነሱንም ባሰሪ የህይወት ተሞክሮሽ ማንነትሽን ማን ነኝ፣ ለምን መጣው፣ ምንድነው የማደርገው፣ መክሊት ማለት ምን ማለት ነው፣ ለሰዎች በጎ ስራ መስራት ማለት ምን ያህል የአእምሮ ደስታ ይሰጣል የሚለውን እና እቅድ በፕሮግራም መመራት ምን ማለት እንደሆነ ለእያንዳንዷ ነገር ደግሞ በልምድ ሳይሆን ቢዝነስ ሲሰራ በእውቀት አሁን የእያንዳንዱን ኮስት ማውጣት እንችላለን። ኢች ፔፐር አንዷ ክር ምን ያህል ኮስት እንደሆነች ማውጣት እንችላለን። ከተማርኩት ትምህርት ለምንድን ነው ቢዝነስ በዘልማድ ይሰራና ገንዘቡ ኪስ ስላለ ትርፍ የሚመስል ነገር አለ። እንደዛ አይደለም ቢዝነስ። ትርፍ ማለት ያወጣሽ ወጪ ፕላስ ያንቺ ጉልበት ሲቀጥል ለሰራተኞች የምታወጪው የቤት ክራይ የሚስላሌስ ኤክስፔንስ ባሉ ተቀንሰው የሚገኘው ትርፍ ግብርም ከተከፈለ በኋላ የሚገኘው ትርፍ ነው ትርፍ ማለት እንጂ ሁሉ የምትሰበስቢው ገንዘብ ገቢ አይደለም። ያን በትክክል ላቃርጎኛልና በህይወቴ በትክክል የምተገብረው ላይፍ እሱ ነው። ከዛ በወሰድኩት ትምህርትና አዲስ እይታ የሚገባውን ክብር አግኝቷል ብዬ አላስብም። ለምን በትምህርት ቤት ተምረናል፣ ረጅም ጊዜ ተምረናል፣ ዲፕሎማ አድቫንስ ዲፕሎማ ወስደናል። በሳምንት ውስጥ የሚገኘው የእውቀት ክህሎትና በትምህርት ሌቭል የሚገኝ እውቀት በጣም ይለያያል። ምክንያቱም ይሄ የሚዳሰስ የሚጨበጥ የሚነካ ስሜት አለው። እውቀት ማለት ወረቀት ፔፐር ባክ ተራራችሁ ስንባል ምንድን ነው ብለን ስነካው ስናጥፎ ልቀደም እንዳሳየናችሁ ሲታጠፍ ሲሰራ ምንም ነገር ወደ አንድ ቅርጽ ወዳለው ነገር ይቀየራል እና ትልቅ ነገር አለ። ምን በቃል የማይገለጽና እጅግ በጣም ደስ የሚል እንደው ሞር በሱ ሌቭል ትምህርት ቤቶችም የዛ አይነት ኮርስ መሰጠት ቢቻል አሁን የምናየው የስርዓት ችግር ምናምን በእርግጠኝነት ይቀርፋል። ምክንያቱም ያለውን ነገር ሰው አውጡ መጠቀም እንዲችል ትንሽ መንገድ ያሳይሻል። ውስጥ ፍላጎት ካለ ማድረግ ይቻላል። ምክንያቱም የስራ ችግር አይደለም ያለው የአስተሳሰብና ነገሮችን አሰላስሎ አትኩሮት ሰጥቶ የማየት ነው። ስራ ሰዎች ስለሰሩት አይሰራም። የውስጥ ፍላጎት ሲኖር ወደ አንድ ቢዝነስ ለመሳብ የመጀመሪያ ፍላጎት፣ ከፍላጎት ውስጥ ማግኘት የምፈልገው ግብ ምንድን ነው የሚለውን ነገር በትክክል ማሰብ ከቻለ ምንም ነገር መስራት ይቻላል። ወረቀት ዘንቢል ማምረት ጠቀሜታ ጎኑ ረጅም ጊዜ ዱረብል ምርት አይደለም። ፍሬንድሊ ቅድም ህይወት ሳይክል ነው። ምክንያቱም ይመረታል፣ ይጠቀሙበታል፣ ወዲያው የሚቆደድ አይደለም። በአግባቡ ከተያዘ የሆነ ጊዜ ያገለግላል። ግን ህይወት በሂደት ውስጥ እየቀጠለ እያደገ እየጨመረ የሚሄድ ነገር ስለሆነ ዱረብል ዕቃ ብለን ስናስብ የምንለብሳቸው ልብሶች የምናደርጋቸው ጫማዎች ታይም ጊዜ ገደብ አላቸው፣ ሲያልቁ እንገዛለን። ስለዚህ ይሄም ከስተመሩ እስካለ ድረስ ምርቱ አለ። ምክንያቱም ሰዎች ዕቃ ገዝተው ወደ ቤት ይሄዳሉ፣ ቤታቸው ይጠቀሙበታል፣ የሆነ ጊዜ ይጠቀሙበታል። ከዛ ደግሞ ያ ነገር ሲያልቅ ደግሞ ይገዛሉ። ለዚህ ደግሞ ህይወት ላይ የምናደርገው ነው። ምክንያቱም ቤታችን በአስቤዛ እንኳን ብናስብ የገዛ ነው ለሆነ ታይም ቦንድድ እንጂ ሎንግ ታይም አይደለም።
ልክ እንደዛ አስበን ቢዝነሱን የምንሰራው ከሆነ ቢዝነስ አዋጭ ነው። የዓለም ቢዝነሶች ኮንሰፕታቸው ያ ነው። ዱሬብል የሚባል ነገር ታይም ቦንድ አለው። ያ ጊዜ ሲያልቅ ደግሞ ያለበለዚያ ካምፓኒውም አንዴ ሰርቶ ላይፍ ታይም ከሰራ ካምፓኒው ይዘጋል። ቀጣይ የሚመጣ ጀነሬሽን ምርትም አያገኝም። ስለዚህ በዛ ሀሳብ አዋጪ ነው። ግን ትልቁ ቻሌንጅ ሲጀመር ባለቤት የርብቃ ያየችው ትልቅ ችግር የከስተመር ትረስት የማድረግ እንትኑ ከ3 ዓመት በፊት ገና ጅምር ነበር። አንዳንዶቹ እንደውም እንዴት አሁን ላስቲክ ነበር ያኔ ትልቅ ቻሌንጅ ነበር። ቀኑን ሙሉ ትደክም ነበር በእግሯ እየሄደች። አንዳንዱ ሰው ያሾፍ ነበር ምን ይሰራል። ግን አሁን ከሆነ ጊዜ ወዲህ ላስቲክ ሊቀር ነው የሚል እንትን እየመጣ ሲመጣ ሰዎች እየነቁ መጡ። ለካ ይሄ ነገር ቀድሞ መዘጋጀት አንድ ነገር አለው ከሚል እሳቤ አሁን እነኛ ሰዎች ያኔ አንፈልግም ሲቀጥሉ የነበሩ ሰዎች አሁን እየደወሉ እባክሽ ይላሉ። ምክንያቱም አንዳንድ ጊዜ ቀድሞ መገኘት ነው። ቢዝነስ ምን ጊዜም የቀደመው ክሬሙን ይወስዳል። ግን ይሄን ስል ስራው ቀላል ይሄ እግር በእግር የሆነ አይደለም። በጣም ድካም ይጠይቃል፣ እጅግ ከባድ ድካም። ግን በዛ ድካም ውስጥ ደስታ አለ። ምክንያቱም ሰዎች ሊያሳኩ የሚፈልጉትን ግብ ማሳካት የሚችሉበት ሁኔታ ካለ፣ ጥረት ካለ እግዚአብሔሩም ይረዳል። የድንግል ማርያም ልጅ እንኳን ደክመሽ ሳትደክሚ ይባርከዋል እና የአንቺ ጥረት ካለ መባረኩም አብሮ ይመጣ ነው ማለት ነው። ድርጅቱ ጥሩ ነው። አሁን መጀመሪያ ስንጀምር በህብረት ሽርክና ስንጀምር በቀበሌ በኩል ሄደን በወረዳ ያለውን ፕሮሰስ ጀምረን በቲኦቲ ነበር በ2% ነበር የጀመርነው። ግን 2 ዓመት ሳንቆይ አሁን ወደ ቫት ገቡ ተብለን ኦልሬዲ ቫት ተመዝጋቢ ነን እና ጥሩ ነገር አለው፣ እድገት አለው በደንብ። በፊት የምናዛቸው 1 ቶን ምናምን ነበር። አሁን እስከ 4 ቶን ወረቀት እናዛለን እና የትራንስፖርቴሽን ርቀት ቢኖረውም እናመጣለን። ወረቀቱ ያው ከናዝሪት ነው ከኢንዱስትሪ ዞኖች ብናመጣው ጥሩ እድገት አለው፣ በጣም ደስ የሚል እድገት አለው። ግን የቦታ ጥበት ትልቁ ችግራው ስራን አስፍቶ ለመስራት ማሽኖችን ለማምጣት ይቀናል። እኛም በራሳችን ጉግል ላይ ሰርች አድርገነው አለ። እሱን አምጥቶ ለመስራት ቦታ ያስፈልጋል። መሬት የሆነ ቦታውን ተከራይተን ነው የምንሰራው። በሂደት ጥሩ ነገር ለማስፋት እቅዱ አለ። እንግዲህ እንደ እግዚአብሔር ፍቃድ ያቅማችን እየሞከርን ነው። ሰፋ ያለ ቦታ ካገኘን መሬት ላይ ከዚህ በላይ አስፍተን ለመስራት እቅዱ አለን። ጥሩ እድገት አለው፣ ጥሩ እድገት አለው። እግዚአብሔር ይመስገን።